ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ነው። ለአሁን ወደ አጫጭር መረጃዎች እናልፋለን። በቅድሚያም የማንቸስተር ዩናይትድን የተጫዋች ዝውውር ነው የምናነሳው። ማንቸስተር ዩናይትድ የወልቭሱን የፊት መስመር ተጫዋች ማቲዩስ ኩንሃን ለማስፈረም ንግግር መጀመሩ ይታወቃል። ቀይ ሰይጣኖቹ በተጫዋቹ ዝውውር ዙሪያ ከወልቭስ ጋር ፍሬያማ ንግግር ማድረጋቸውን ዘ አትሌቲክ ዘግቧል። ወልቭስ ማንቸስተር ዩናይትድ የተጫዋቹን ኮንትራት ማፍረሻ 62.5 ሚሊዮን ፓውንድ እንዲከፍሉ እንደሚፈልግ ተገልጿል። የተጫዋቹ የዝውውር ሂሳብ ለረጅም ጊዜ ተከፋፍሎ ክፍያው እንደሚፈጸም ነው የተነገረው። ቀይ ሰይጣኖቹ አሁን ላይ የተጫዋቹን ዝውውር በተቻላቸው ፍጥነት ለማጠናቀቅ በመስራት ላይ መሆናቸውም ነው የተመላከተው። አሰልጣኝ ሩበን አሞሪም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ማቲዩስ ኩንሃ በበኩሉ ማንቸስተር ዩናይትድን ለመቀላቀል ፍላጎት እንዳለው ተናግሯል። ማንቸስተር ዩናይትድ አሁን ላይ ተጫዋቹን ለማስፈረም የሚያደርገው ጥረት በትክክለኛው መንገድ ላይ እየተጓዘ መሆኑም ነው በዘገባዎቹ የተመላከተው። እዛው ማንቸስተር ቤት እንቆያለን። አማድ ዲያሎ ወደ ሜዳ ሊመለስ ነው ተብሏል። ወሳኙ የማንቸስተር ዩናይትድ ተጫዋች አማድ ዲያሎ ካጋጠመው ከባድ ጉዳት በማገገም በግሉ ልምምድ ማድረግ የጀመረ ሲሆን ከሰኞ ጀምሮ ወደ መደበኛ የቡድን ልምምድ እንደሚመለስ ታውቋል። አማድ ዲያሎ ባጋጠመው ጉዳት ከውድድር ዓመቱ ውጪ ሆኗል ተብሎ የነበረ ቢሆንም ከተጠበቀው ጊዜ ፈጥኖ ማገገም ችሏል። በዘንድሮው የውድድር ዘመን ለማንቸስተር ዩናይትድ ወሳኝ ከሚባሉ ተጫዋቾች አንዱ የሆነው አማድ ዲያሎ ለማንቸስተር ዩናይትድ በወሳኝ ሰዓት ወደ ሜዳ መመለሱ ጥሩ ዜና ነው ተብሏል። በዩሮፓ ሊግ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ጋር ለሚያደርጉት ጨዋታ የመድረስ እድል እንዳለውም ነው የተገለጸው። በማንቸስተር ቤት ቆይታችን አሌሃንድሮ ጋርናቾን እናያለን። አሌሃንድሮ ጋርናቾ ዩናይትድ ሊለቅ ይችላል ተብሏል። አርጀንቲናዊ የፊት መስመር ተጫዋች አሌሃንድሮ ጋርናቾ በውድድር ዘመኑ መጨረሻ ማንቸስተር ዩናይትድ ሊለቅ እንደሚችል ዘ አትሌቲክ ዘግቧል። ማንቸስተር ዩናይትድ የሚቀርብለት የዝውውር ሂሳብ ጥሩ ከሆነ አሌሃንድሮ ጋርናቾ ቡድኑን እንደሚለቅ ተገልጿል። በተጨማሪም ዴንማርካዊ የፊት መስመር ተጫዋች ራስሙስ ሆይሉንድ ቡድኑን ይለቃል ተብሎ የሚጠበቅ ሌላኛው ተጫዋች መሆኑ ነው የተነገረው። በሌላ በኩል እንግሊዛዊ አማካኝ ኮ ማይኖ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ የሚቆይበት እድል ከፍተኛ መሆኑ ተገልጿል። ወደ አርሰናል እንሄዳለን። አርሰናል ተጫዋች ለማስፈረም እየሰራ መሆኑ ተገልጿል። የሰሜን ለንደኑ ክለብ አርሰናል ከመሃል ሜዳ ተጫዋቹ ጆርጂኒዮ ጋር የመለያየት እድሉ ሰፊ በመሆኑ ተጫዋች ሊያስፈርም መሆኑ ተመላክቷል። መድፈኞቹ በሌላ በኩል የዙቢሜንዲን ፊርማ ለማግኘት በውስጥ እየሰሩ ሲሆን ዝውውሩን ለማጠናቀቅ መቃረባቸው ተዘግቧል። መድፈኞቹ የቶማስ ፓርቲን ውል ለማራዘም ንግግር መጀመራቸውም የሚታወስ ነው። ወደ ስፔን እናቀናለን። ካማቪንጋ ለምን ያህል ጊዜ ከሜዳ ይርቃል? ሪያል ማድሪድ ቤት የሪያል ማድሪዱ የአማካይ ስፍራ ተጫዋች ኤድዋርዶ ካማቪንጋ በግራ እግሩ ላይ ከባድ ጉዳት እንዳጋጠመው ተገልጿል። ካማቪንጋ ሄታፌን ባሸነፈበት ጨዋታ ጉዳት አጋጥሞ ተቀይሮ መውጣቱ አይዘነጋም። ይህንንም ተከትሎ ካማቪንጋ ከቀዳሚው የኮፓ ዴል ሬይ ፍጻሜ እንዲሁም ከውድድር ዓመት ውጪ መሆኑ ተገልጿል። ኤድዋርዶ ካማቪንጋ ከቀጣዩ የዓለም ክለቦች ዋንጫ ውድድር ውጪ ሊሆን ይችላል የሚል ፍራቻም በማድሪድ ላይ ተጋርጧል። አሁን ደግሞ የቀድሞውን የባርሴሎናና የማንቸስተር ዩናይትድ ግብ ጠባቂ ቪክቶር ቫልዴዝን የተመለከተ መረጃ እናገኛለን። በአሰልጣኝነት መሾሙ በይፋ ተገልጿል። ቪክቶር ቫልዴዝ አሁን ላይ በስፔን 4ኛ ዲቪዥን የሚወዳደረውን ሪያል አቬላ ክለብ በኃላፊነት መረከቡን የተነገረው። ከዚህ በፊት የባርሴሎና ታዳጊ ቡድንን ሲያሰለጥን የነበረው ቪክቶር ቫልዴዝ ባለፉት 3 ዓመታት ያለ ኃላፊነት ቆይቶ ነበር። ቪክቶር ቫልዴዝ አሁን ላይ በክለቡ እስከ 2027 የሚያቆየውን ውል በመፈረም ስራውን መጀመሩ ተዘግቧል። እዛው ስፔን ላይ እንቆያለን። የስፔን ላሊጋ የ2024-2025 የውድድር ዘመን የወርሃ ሚያዝያ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ስፔናዊ የባርሴሎና የመሃል ሜዳ ተጫዋች ፔድሪ የወሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥ ችሏል። ፔድሪ በእግር ኳስ ሕይወቱ ለመጀመሪያ ጊዜ የላሊጋ የወሩ ምርጥ ተጫዋች ሽልማትን ነው ማሸነፍ የቻለው። በመጨረሻም የጄሚ ቫርዲን እና የኪንግ ፓወርን የ13 ዓመት ቆይታ ፍጻሜ እናያለን።
የሌስተር ሲቲ አጥቂ ጄሚ ቫርዲ በውድድር ዓመቱ መጨረሻ ክለቡን እንደሚለቅ አሳውቋል። የ38 ዓመቱ እንግሊዛዊው ለክለቡ የፈረመው 2012 ከሊጉ ውጪ ከሚወዳደረው ፍሊቲ ታውን ሲሆን 1 ሚሊዮን ፓውንድ ደግሞ ለጊዜው የወጣበት ገንዘብ ነበር። ቫርዲ በ13 ዓመት ቆይታው በክለቡ ታሪክ የመጀመሪያው የሆነውን የፕሪሚየር ሊግ ዋንጫ በ2016 ያስገኘ ሲሆን በዚሁ ዓመት 25 ግቦችን አስቆጥሮ የዓመቱ ኮከብ ተጫዋች ሆኖ መጨረሱ ይታወሳል። ሌስተር ሲቲ በፈረመበት በ2012 ለክለቡ የመጀመሪያ የሆነውን የኤፍኤ ዋንጫ የወቅቱን ቼልሲን ዌምብሌይ ላይ ያሸንፈው ሲያነሱ ቫርዲ ቁልፍ ሚና ነበረው። በ2020 የወርቅ ጫማ ሽልማትን ያሸነፈውም ይሄው በርካሽ ዋጋ ተገዝቶ በክለቡ የታሪክ ማህደር ስሙን ያደመቀ ተጫዋች ነው። ጄሚ ቫርዲ እንደዚህ ደማቅ ታሪክ ከጻፈበት ክለብ ጋር እንደሚለያይ ይፋ ተደርጓል። ቫርዲ በ13 ዓመት ቆይታው በሁሉም ውድድሮች 498 ጨዋታዎችን አድርጎ 198 ግቦችን በማስቆጠር የክለቡ ሶስተኛ ግብ አስቆጣሪ ሲሆን በፕሪሚየር ሊጉ ብቻ ደግሞ 143 ግቦች የሌስተር ከፍተኛ ግብ አግቢ ሆኗል። ቫርዲ በሌስተር ሲቲ ብዙ ጦሮችን ቢያሳልፍም የበዙት ግን የስኬት ዓመታት እንደነበሩ ገልጿል። ለዚህም በዙሪያው የነበሩ እድል የሰጡትን አሰልጣኝ፣ ደጋፊዎች፣ አመራሮችና ቤተሰቡን አመስግኗል። ሌስተር ሲቲ ሁሌም በልቤ ትልቅ ቦታ ይኖረዋል ያለው ቫርዲ ክለቡ ወደ ቻምፒየንሺፕ ሲወርድ አብሮ ወርዶ ወደ ፕሪሚየር ሊግ መመለሱን ጠቅሶ ዘንድሮ የሚያሳዝንም የሚያሳፍር ብቃት እንዳሳዩ ገልጿል። ሌስተር ባደገበት ዓመት መውረዱን ባለፈው ሳምንት መጨረሻ ነበር ያረጋገጠው። ቫርዲ እድሜው ወደ 39 ቢጠጋም ከ40 ዓመት በኋላ ድረስ መጫወት እንደሚችል የጠቀሰ ሲሆን በእግር ኳስ ተጫዋችነት ከቀጠለ ማረፊያ ህይወት እንደሚሆን አልታወቀም። ፈጣኑ አጥቂ በደጋፊዎች የሚወደደው ጂሚ የቀበሮዎቹ አምበል ከ13 ዓመት በኋላ ታሪክ ከሰራበት ኪንግ ፓወር በቀጣዩ ወር መጨረሻ መለያየቱ ቁርጥ ሆኗል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ እግር ኳሳዊ መረጃዎችን ወደ እናንተ እናደርሳለን። እናንተም አብሮነታችሁ ያለኝ ሰላም